ሰላምና ጤና በያላችሁበት ይሁን ውድ የላይፍ ኦፍ ፉትቦል ቤተሰቦች፣ በዛሬው መሰናዷችን ከአውሮፓ ታላላቅ ሊጎች ውስጥ በከፍተኛ የፉክክር መንፈስ ታጅቦ ከዓመት ዓመት በተወዳጅነት የሚዘልቀውን የእንግሊዝ ፕሪሚየር ሊግን በመጠኑ እንመለከታለን። ሰባተኛ ሳምንቱ ላይ የሚገኘው ተወዳጁ ሊግ የበርካቶች የዓይን ማረፊያ ሆኖ የቀጠለ ሲሆን በ2025-26 የውድድር ዘመንም እንደዚህ ቀደሙ ሁሉ አጓጊነቱን ጠብቆ እየተከናወነ ይገኛል። ላይፍ ኦፍ ፉትቦል ለዛሬ በሰባተኛ ሳምንት ቅዳሜና እሁድ የሚካሄዱ ተጠባቂ መርሃ ግብሮች ለእናንተ አድማጮች በወፍ በረር ያደርሳል። ከሊጉ ተጠባቂ ጨዋታዎች መካከል ቅዳሜ አመሻሽ 11 ሰዓት ላይ የሚከናወኑትን ሁለት መርሃ ግብሮችን ጨምሮ ምሽት 1 ሰዓት ከ30 ላይ የሚካሄደውን ታላቅ ጨዋታ በተመለከተ ያዘጋጀነውን ዳሰሳ እንድትከታተሉን በአክብሮት ጋበዝናችሁ። አርሰናል ከዌስትሃም ዩናይትድ በሰባተኛ ሳምንት የፕሪሚየር ሊጉ መርሃ ግብሮች መካከል ብቸኛው የደርቢ ጨዋታ ይህ የለንደን ደርቢ ጨዋታ ነው። በሊጉ ካከናወናቸው 6 ጨዋታዎች መካከል 4ቱን አሸንፎ በአንዱ ነጥብ ተጋርቶ በአንድ ብቻ ተሸንፎ በ13 ነጥብ ሁለተኛ ደረጃ ላይ የሚገኘው አርሰናል በዚህ ዓመት ጥሩ አቋም ላይ የማይገኘውና ከ6 ጨዋታዎች አንዱን ብቻ አሸንፎ በአንድ ጨዋታ ነጥብ ተጋርቶ በ4 ጨዋታ ተሸንፎ በ4 ነጥብ 19ኛ ደረጃ ላይ የሚገኘውን ዌስትሃም ዩናይትድ በኤሚሬትስ ያስተናግዳል። በተለያየ የውጤት መስመር ላይ የሚገኙት ሁለቱ ክለቦች በእስካሁኑ የሊጉ ግንኙነታቸው አርሰናል ከፍተኛውን የበላይነት አለው። በአጠቃላይ በሊጉ 58 ጊዜ የተገናኙ ሲሆን አርሰናል 17ቱን፣ ዌስትሃም በበኩሉ 10ን ሲሸናነፉ ቀሪውን 11 ጨዋታ ነጥብ ተጋርተዋል። በሊጉ ታሪክ በሁለቱ ግንኙነት ከፍተኛ የግብ መጠን የተመዘገበው በህዳር ወር 2011 ላይ አርሰናል ለንደን ስቴዲየም ላይ 5-3 ያሸነፈበት ጨዋታ ሲሆን ዌስትሃም ዩናይትድ ከዚህ ውጪ በአርሰናል ላይ ከ2 ጎል በላይ አስቆጥሮ አያውቅም። የቀድሞ መድፈኛ ኢያን ራይት በሁለቱ ግንኙነቶች 7 ግቦችን በማስቆጠር የበላይ ሲሆን የዌስትሃም አጥቂ ጃሮድ ቦውን በበኩሉ በአርሰናል ላይ 4 ግቦችን በማስቆጠር የተሻለው ተጫዋች ነው። በነገው ጨዋታ ባለሜዳው አርሰናል አሸንፎ ለጊዜውም ቢሆን የሊጉ መሪ ለመሆን እንዲሁም ዌስትሃም ዩናይትድ ከወራጅ ቀጠናው ለመውጣት የሚያደርጉት ፍልሚያ አመሻሽ 11 ሰዓት ላይ ይጀምራል። በአርሰናል በኩል ጉዳት ላይ የነበሩት ካይ ሃቨርስ፣ ጋብሪኤል ጄሱስ፣ ኖኒ ማዱኬ የማይሰለፉ ሲሆን በዌስትሃም ዩናይትድ በኩል አሮን ዋን-ቢሳካ እና ቶማስ ሱሴክ በጨዋታው አይገኙም። ኢያን ራይት፣ አሌክስ ሶንግ፣ ጃክ ዊልሸር፣ ፍሬድ ሉምበርግ የሁለቱን መለያ አጥልቀው መጫወት የቻሉ ተጫዋቾች ናቸው። ማንቸስተር ዩናይትድ ከሰንደርላንድ በዚህ የውድድር ዓመት የተጠበቀውን ያህል መሆን ያልቻለው ማንቸስተር ዩናይትድ በኦልድ ትራፎርድ አዲስ አዳጊው ሰንደርላንድን የሚያስተናግድበት ጨዋታ በተመሳሳይ ምሽት 11 ሰዓት ላይ ይከናወናል። ካደረጋቸው 6 ጨዋታዎች መካከል 2ቱን ብቻ ማሸነፍ የቻለው ዩናይትድ በዚህ ዓመት አንድ ጊዜ ብቻ ሽንፈት ካስተናገደው ሰንደርላንድ ጋር የሚያደርገው ጨዋታ በከፍተኛ ጫና ውስጥ ለሚገኙት አለቃ ሩበን አሞሪም ትልቅ ዋጋ አለው። ባደጉበት ዓመት ከሚጠበቅባቸው በላይ ውጤት እያስመዘገቡ የሚገኙት የሬጂስ ላብሬሱ ሰንደርላንድ ለዩናይትድ ፈተና እንደሚሆንም ይጠበቃል። ሁለቱ ክለቦች በፕሪሚየር ሊጉ ባደረጉት የእርስ በርስ ግንኙነት እጅግ የተራራቀ ቁጥር አላቸው። በአጠቃላይ 32 ጊዜ የተገናኙ ሲሆን ማንቸስተር ዩናይትድ 23 ሲያሸንፍ በ3ቱ ብቻ ተሸንፏል። ቀሪውን 6 ጨዋታ በአቻ ውጤት አጠናቀዋል። በሊጉ ታሪክ ሰንደርላንድ ማንቸስተር ዩናይትድ ላይ ከ2 ጎል በላይ አስቆጥሮ አያውቅም። በዚህ ጨዋታ በርካታ የሚጠበቁ ጉዳዮች ቢኖሩም አሰልጣኝ ሩበን አሞሪም ያጫወት ፍልስፍና አሁንም በበርካቶች በጉጉት እንዲጠብቁት ሆኗል። አሰልጣኙን በ3 ተከላካይ የመጫወት ፎርሜሽን ያልወደዱት የክለቡ ደጋፊዎች በየጊዜው ተቃውሟቸውን እያሰሙ ይገኛሉ። ነገስ ምን ይፈጠር ይሆን? አብረን የምንመለከተው ይሆናል። ባለፈው ሳምንት በቅጣትና በግል ጉዳይ በቡድኑ ውስጥ ያልነበሩት ካስሜሮና ማዲያሎ መመለስ ለዩናይትድ መልካሙ ዜና ቢሆንም ሊሳንድሮ ማርቲኔዝ እና ኑሴር ማዝራዊ አሁንም በጉዳት ዝርዝር ውስጥ የሚገኙ ተጫዋቾች ናቸው። በሰንደርላንድ በኩል በቅጣት ምክንያት ከማይገኘው ሬኔልዶ ውጪ የጉዳት ዜና የሌለባቸው ሲሆን ከአማካይ ስፍራ እየተነሳ ለቡድኑ ወሳኝ 3 ግቦችን ማስቆጠር የቻለው የቀድሞ መድፈኛ ግራኒት ዣካ ልዩነት ፈጣሪነት ለነገም ይጠበቃል። And the coming 3 games after it. Enzo Fernandez! What a start for Chelsea!
በሳምንቱ ከሚካሄዱ ጨዋታዎች መካከል ከፍተኛ ተጠባቂነት ግምት የተሰጠው ጨዋታ በስታምፎርድ ብሪጅ ቸልሲ ከሊቨርፑል ምሽት 1 ሰዓት ከ30 ላይ ይከናወናል። ባለፈው ሳምንት ጨዋታዎች ሁለቱም ቡድኖች ሽንፈት ያስተናገዱ ሲሆን ሊጉን እየመራ የሚገኘው ሊቨርፑል የተሻለ የማሸነፍ ግምትን ወስዷል። በፕሪሚየር ሊጉ ተቀራራቢ ቁጥር ያላቸው ሁለቱ ክለቦች በአጠቃላይ 60 ጊዜ ተገናኝተው ቸልሲ በ21 ድል ሲቀናው ሊቨርፑል 22 ጊዜ አሸንፏል። ቀሪውን 17 ጊዜ ደግሞ ነጥብ ተጋርተው ወጥተዋል። ፈርናንዶ ቶሬዝ፣ ዳንኤል ስተሪጅ፣ ራሂም ስተርሊንግ፣ ራውል ሚራሌስ፣ ዮሲ በናዮን፣ ግሌን ጆንሰን፣ ኒኮላስ አኔልካ፣ ጆን ኮል የመሳሰሉ ተጫዋቾች የሁለቱን ክለቦች መለያ ለብሰው መጫወት የቻሉ ተጫዋቾች ናቸው። ኒኮላስ አኔልካና ዳንኤል ስታሪጅ ለሁለቱም ክለቦች ግብ ማስቆጠር የቻሉ ተጫዋቾች ናቸው። ዲዲር ድሬግባ ሊቨርፑል ላይ 9 ግቦችን በማስቆጠር ቀዳሚው የቸልሲ ተጫዋች ሲሆን የሊቨርፑል ሮጀር ሃንት በተመሳሳይ ቸልሲ ላይ 9 ግቦችን በማስቆጠር ባለ ታሪክ ተጫዋች ነው። የጉዳት ዜናን በተመለከተ በቸልሲ በኩል የኮል ፓልመር ሁኔታ አጠራጣሪ ሲሆን ቀድሞውንም ጉዳት ላይ የነበሩት ኮልዊል፣ ዌስሊ ፎፋና እና ቶሲና ድራባዮ የማይሰለፉ ሲሆን በብራይተን ጨዋታ ላይ ቀይ ካርድ የተመለከተው ሻሎባህ በቅጣት ምክንያት የሚያልፈው ይሆናል። በሊቨርፑል በኩል ግብ ጠባቂው አሊሰን ቤከር እና አጥቂው ሁጎ ኢኪቲኬ በነገው ጨዋታ በጉዳት ምክንያት ግልጋሎት የማይሰጥ ይሆናል። ሊቨርፑል መሪነቱን ለማስቀጠል ቸልሲ በበኩሉ ከመሪዎች ያለውን የነጥብ ልዩነት ለማጥበብ የሚያደርጉት ፍልሚያ ነገ ምሽት 1 ሰዓት ከ30 ላይ በአንቶኒ ቴይለር ፊሽካ ይጀመራል። የእንግሊዝ ፕሪሚየር ሊግ በሌሎች ጨዋታዎችም ሰዓት ላይ ሊድስ ዩናይትድ ከቶተናም ይጫወታሉ። ሊጉ እሁድ ሲቀጥልም እስካሁን ባደረጋቸው 6 ጨዋታዎች 1 ነጥብ ብቻ ማሳካት የቻለው ወልቭስ በሜዳው ብራይተንን ያስተናግዳል። ኒውካስትል ከኖቲንጋም ፎረስት፣ ኤቨርተን ከክሪስታል ፓላስ፣ አስቶን ቪላ ከበርንሌይ በተመሳሳይ 10 ሰዓት ሲጫወቱ የሳምንቱ የመጨረሻ መርሃ ግብር በብሬንትፎርድ እና ማንቸስተር ሲቲ መካከል ይካሄዳል። የተወደዳችሁ የላይፍ ኦፍ ፉትቦል ቤተሰቦች ተወዳጁ የእንግሊዝ ሊግ እሁድ ምሽት ሲጠናቀቅ በድህረ ጨዋታ ዳሰሳ ዳግም እንገናኛለን። እስከዚያው በያላችሁበት ሰላም ተመኘን።